እናነብላችኋለን ግጥም ገጠመች ሎሌ ማለት መሀል ግጥም እግዚአብሔር አላሻችሁ እንደ መጀመሪያ ገጣሚ በጣም ጥሩ ግጥም ነበር የገጠመችው ማለት ነው። መሀል ላይ ምን ይላል? ስለመቤት አትመለሽም ወይ ይላል። እንዴ ይሄ ሰፈርማ ለእንደዚህ ነው የሆነ ነገር። አሁን ብዙ ዘፋኞች ሰፈር ጠራሉ፣ ግን ቴዲ እንትን ሰፈር ሄጄ እንደዚህ አድርጌ ስመለስ አውጣት ካለ ዋትስአፕ ጋይስ እንደምናችሁ። አዛዚ ፖድካስት በሌላ ባበደ ኤፒሶድ ተመልሰናል። እንዴት ናችሁ? እንዴት ከረማችሁ? ሁለተኛ ኤፒሶድ በዚህ በአዲሱ ስቱዲዮ ተመልሰናል። እንዴት ናችሁ? እኔ እኮ በጣም እችላለሁ። አንቺ ጭንቅላቴ ላይ ግን ምን እንደሆነ ታውቂያለሽ? እንትን አለ የሰፈራችን ተጽዕኖ እኮ አርቲስቲክ ሳይድ አለመብላታችሁ ነው። ምንድነው የጨመርናቸውን ነገሮች አይታችሁ ደግሞ ኮሜንት ማድረግ ትችላላችሁ። ወደዳችሁት ወይ ይቀየርላችሁ ወይ? አረ መቀየር እንኳን አንተን የላችሁ ምን ይስተካከልላችሁ ሽምጣን የላችሁ ምንድነው የምትፈልጉት የሚለውን ነገር እናስተካክልላችኋለን። እንዴት ነበር ሳምንትሽ? ያበደ ነበር። እንዴት ነበር ሳምንታችሁ? ባይ ዘ ዌይ ማለት ነው ድሬ ደርሼ መጣሁ። ማይክ ያልሰጠነው ዛሬ በእንትኑ እየገባ ጥሩ ድምጽ ነው ያለው። በዛ ሲገባ ስማ ድሬ እኮ ደርሼ መጣሁ። እንትና ቸዴ ጥሎኝ ሄደ። ድሬ ሎልን ጠያው ደረስ መለስ አቺ በመጣች በማግስቱ ጎርፍ ምናምን አየሽዋ? አሸዋተራ ጎርፍ በነገራችን ላይ ማለት ዋቴ ነው ወይኛውን ሸውደውናል እንጂ ውድ ነው በቃ እዛ። አንቺ አሁን ነው አይድሹ ድሮ የበዓል ወቅትም ስለነበር ነው መሰለኝ ውድ ነው፣ ግን ደስ ትላለች። ምን ደስ አለኝ። ይጮሃል በጣም ጮሃል በጣም ምናምን ብቻ ደስ ታለች። እኛ ብንሄድ ደስ ይለኛል። እኛ በስንሄድ ሞር ኤክስፒሪየንስ ቆይተንም ስለምንመጣ እንሄዳለን እኛ እንጂ ሌላው ቢስ ነው። በዓል እንዴት ነበር? በዓል አረ እኔ ልንገራችሁ ይሄንን የሚለጠፈውን ይዤ ስመጣ ምን ተፈጠረ? ይኸውልህ ተቀብዬ ስመጣ 4 ኪሎ 5 ኪሎ ተቀብዬው ወደ ታች ስወርድ ይሄኛው እንትን ተመችቶኝ ስቲከር ተመችቶኝ እንደዚህ መሀል መንገድ ላይ ማለት ነው እንደዚህ ፎቶ አነሳሁትና ኮስና ቢያረግን አይቻለሁ። አይጂ ላይ ስቶሪ ላረግ ማለት እንደዚህ አነሳሁትና በቃ ቀና አድርጌ ስቶሪ እያረኩ ነው። ከፊት በቃ መከላከያዎች አሉ። እሺ ሁለቱ በሲቪል ናቸው፣ አንደኛው ለብሷል። እስቲ እግዚአብሔር እሺ ና ነው ያለኝ። እኔ ነው ሲቪሎቹ እኔ ነው መከላከያው ዳ ሲለኝ እሺ አንተው ስልክ ሲሾፈው እውነት እንደዚህ እነሱን ያነሷቸው ነው መሰለው እንጂ ይሄንን አይደለም። እሺ አውጣው ነው ያለኝ። ያነሳህንን አውጣው አራቀል እግዚአብሔር አውጣው አለኝ። ኬት ነው አውጣው ያላነሷቸው እግዚአብሔር ኬት እንዲህ ሲያለበኝ ይታወቃል። አንተ ምን ልበልሽ? አረ ይሄንን ያነሳው ለምንድን ነው ያነሳህን? ማን ይላከህ? ይሄንን አንስቼ ስቶሪ ላረግ ነው። ስቶሪ ምንድነው? ፖስትከው አለኝ። አራን ፖስትኩትም ደም ፖስትኩትም የምሬን እኮ ነው። ለማስረዳት እኮ ከባድ ነው። አይ በጣም አውጣው ነው ያለኝ። የት ነው ያረከው? ልከኸዋል? አውጣው በመድኃኒዓለም አረ ይሄንን ነው አንስቼ ስቶሪ አይሆ በቃ አይሆ ምናምን ስለው አይደለም አረ እንዲያርገኝ በምን አስረዳጆች መጨረሻ መታወቂያ አምጣት። እሺ መታወቂያ ሰጠው። እሺ ከዛ ፊት ያሳዘናቸው መሰለኝ። እኔ ባልኩ ያልጠሩት ታሞት ሄደ። አረ መድኃኒዓለም እኔ እንዳትዳላ ደስ መጨረሻ የሥራ መታወቂያ ተቀበለ። አይ በቃ እግዚአብሔር ይልሻል ሴቭ እንዳረገኝ አልገባም። ሾፎና ማለት ነው በቃ አይ ተውት ሂድ በቃ አለች። የሥራ መታወቂያ ሾፎ እግዚአብሔር አንቺ በጣም ተሳስቶ ቢሰራ ሰው ፎቶ ላይ ያነሳል አይችልም ማለት ይጣራ አችልበትም። ሂድ አንቺ በጣም ነው የደነገጥኩት። አንቺ ነው የፌደራል ታሪክ ነግሬሻለሁ። ከነሱ ስልኬን ተቀብዬ ሲሄድ ስልክ ተደወለልኝ። አላነሳሁትም። እንዴት ተነሷል? ያስፈራ በጣም ነው የሚደብር እንትን ነው እኮ እኔ እንጃ እየተቸን አይደለም ግን አንድ ሳከ ምናምን ትራውማታይዝ ነው ያደረገኝ በቃ እኔ እና ጋሼም የሆነ ጊዜ በፀጉሬ ይዞኝ ማለት ነው በቃ ቀለደብኝ ነው እሺ በመዳን ቀለደብኝ ሰው ትምህርታዊ ነገሮች ነገረኝ በቃ ቀለደበት። ለስንት ሰዓት አስቆሙ? አንተ እኔ እኮ የኔ መልስ ነው። አሁን ጥፋቱ እኮ የኔ መልስ ነው። ባይዘው ፀጉር ማሳደግ ለቲክቶከሮች ተፈቀደ። ለቲክቶከር ነው የተፈቀደው። ማይክ ልቀሻል እንትን አለው ይኸውልሽ እኔ ዩቲዩበር ነኝ ይለዋል። ከ1000 በላይ ማለት ይባልኝ
1000 ሰብስክራይብ እና 400 ቪው እኔ ባለች አንቺ መድኃኒዓለምን ምን ብዬው እንደው ታውቃለህ ለምን ነው ፀጉሬን እንደዚህ የተቆረጥከው ምናምን ሲለኝ አይ በቃ ስታይሌ ነው ምናምን እለዋለሁ ስታይል እዛ ገብተን ትመርጣለህ እኔ የመረጥኩልህን ስታይል ይዘህ ትወጣለህ ስታይል መታወቂያ እንዳላቸው ታውቃለህ አለኝ በቲክቶከሮችና ልዩ ማሳደግ የተፈቀደላቸው ሰዎች መታወቂያ አላቸው ሲያላግጥብሽ እኮ ነው አሁንማ መጨረሻ ላይማ ገባኝ በቃ እኔ የተመቸችኝ ፓርት ዩቲዩብ አለኝ አለች ፈጠን በል አይደለም ይሄ ዩቲዩብ አለኝ ትለዋለች እንዴ 1000 ሰብስክራይብ ማኔ ባለች እኔ እኮ ጨነቀኝ የሆነ ሰዓት ላይ ጨነቀኝ መድኃኒዓለም ከአቅሜ በላይ የሆነ በቃ እያለመጠን መሰለኝ እያመረረ መጣ እንዴ የምር እኮ አስጨንቆኝ እኮ ነው እኔ ይሄና ዛፓ ይዞሽ ያውቃል እንዴ ሁልጊዜ እነሱማ ቤት ነው እየተቋቋ አይ ሁልጊዜ ይሄና አይጠየቅም እንቀጥል የቴዲ አልበም እዚህ ሳምንት አሁን እኛ ሐሙስን ፖስተው እያለን እኮ እንዳለ ኢነርጂውን ቴዲ ነው የሚወስደው እስማ 8 ሰዓት ተፖስተው የኛ 11 ሰዓት ተባባያየው ወይ ቴዲ መጣ እናደርገዋለን ተብኔሉ እየሸወርናችሁ ነው እንደዛ ካረግነው እድሜ ለኤአይ እንደዛ እናደርገዋለን ሰማኝ ግን ምን ልላችሁ ነበር መሰላችሁ ባለፈው ሰብስክራይብ አድርጉ አላልንምሽ ረስቼው ነው አሁን ነው ትዝ ያለኝ ሰብስክራይብ አድርጉ ጋይስሽ እርስ ታሪክ መጨረሻ በስነ ሰብስክራይብ ምናምን በላቸውና ማለት ነው መጀመሪያ ላይ ባህል ላይና መጨረሻ ላይ አይ ባረ በቃ ጋይስ ሰብስክራይብ አድርጉ አሁን ለቀልድ አይደለም እዚህ የመጣ ነው እንዴ ወጪ ሊወጣው ጋይስ ሰብስክራይብ አድርጉ መበለስ አለበት ስለ የቴዲ አልበም ምን ሐሳባለሽ በናሽ ኤክሳይትድ አድርጎ ስለሱ የሆነ ሐሳብ ልንገርሽ ከሆነ ኤጅ በታች ያለው ምንም ኬር የለው የማያገባው ሰው አለ አዎ የምር እኔ አጋጥሞኝ ማለት ነው እንደዚህማ ይቻላል በእኛ ኤጅ እሺ የሚያገባው በእኛ ኤጅ አይደለም ይኸውልሽ ከኛ የማያገባው ጀነሬሽን አንድ ዘፋኝ አልበም ወጣ ነው እንጂ አሁን እኛ እንደምንጠብቀው አይጠብቁትም ከሆነ እድሜ ምን ጄንዚዎቹ ነው የምትይኝ ከኛ ስር ያሉት ማለት ነው ጄንዚዎቹ እኮ ነው ይባላል ከዛ ደግሞ እንትኖቹ አሉ ጀዝቢዎቹ አይደለም ጀዛዎቹ ያለው እሺ ግን ምንድነው አሁን እነሱ ይኸውልሽ ከ19 እና ቴዲ ሴንስ የማይሰጣቸው ጀነሬሽን አለ ነው የምትይው ለመሰለሽ እሱ የባለፈውን አልበም ሲያወጣ ኦልሞስት 10 አመት ምናምን ላይ ነበሩና ምንም አያውቁም ስለ ቴዲ አፍሮ ዘፈን አንተ የትኛውን አልበም ትዝ ይላል 8 አሁን ወደ 9 ይይዛል 8 እንዴ ኢትዮጵያ የመጨረሻው አልበም አይ አይደለም ጥቁር ሰው ሲወጣ ኢትዮጵያ ሁለቱ ሲወጡ በደንብ ነፍሳው ቀናላ ኢትዮጵያ 8 አመት ጥቁር ሰውም ሲወጣ ነፍሳው ቀናላ እኔም ትዝ እኮ እናቀለን አባርሱ ኩል አንቺ ሲያስተሰራ ያለኝ ነው አረ እኛ በደንብ የምናውቀው ሁለቱን ግን ደግሞ ምንድነው እኛ አንተ ስድል እና ያስተሰሪያል ደግሞ በጣም ይሰሙ ነበር በጣም አሁን 97 ምናምን እና ያስተሰሪያል ምናምን ሲሰሙ እንዴት እዚህ ነኝ አንቺ አይደሽ እኮ አሁን 97 ቸዴት እዛ ይላት አንቺ ትዝ ይልሽ 97 97 ትዝ ይልኝ እኔ ግን ትዝ ይለኛል እሺ በቃ ክሽክሽ ወራት ትዝ ይልሻል የዘጠና አይልሽ እሱን ስቶሪ ነው እንጂ የሰማሽው በ97 ክሽክሽ የሚገርም ስቶሪ እስቲ ንገራቸው እግዚአብሔር ያውቃል በ97 ክሽክሽ ማለት ነው እኔ ክላሲካል አይደለም አረ በላ የእናቴ ብቻ አይደለም ሰማ 97 ክሽክሽ አይደለም ጥበቀው ጋሽ ታዲ ነፍሳቸውን ይማር 97 ላይ ማለት ነው እኔ ልጅ ነኝ እና እየተጫወትኩኝ አፍንጬ ውስጥ እንትን ከተትኩኝ ጨሌ ያንተ አፍንጫ ነው ጨሌ ከተትኩኝ ከዛስ ቆየ ምናምን በቃ የሌለ ታመምኩኝ ከዛ ማሚ ደነገጠች ምናምን ስታፍ ማለት ነው ከዛ ሰፈር ሲሞክር ጭራሽ ወደ ውስጥ ገፉት ማለት ነው ወደ ውስጥ ከዛ በኋላ ማሚ ሄደችና ጋሽ ታዲ የሚባሉ አዱኛ ሰፈር ማለት ነው ነፍሳቸውን እሳቸው እንደዚህ እየሆነማ ምናምን እንደዚህ እየሆነማ እዚህ እንትን አይልም ምናምን ብለው ይዘውኝ ጤና ጣቢያ ሲሄድ እንትን ብቻ ነው ያለው ሬሳ ብቻ ያለው
ዶክተር የለም ምንም የለም ሬሳና ደም ነው ያሉ እዚህ ኡራኤል ጋር ምናምን አለች ጉማ እየተቃጠለ ነው ምናምን አለች ማሚ ማለት ነው እኔ እንደውም ጉማ ይሸተኛል እዚህ ያስካውን አለች ባልተደፈነው በኩል ማለት ነው ከዛ ሚኒሊክ ተወሰድኩኝ ከዛ ሚኒሊክ ማለት ነው ማሚ ስትነግረኝ እንደዚህ እሳቸው ጋር ታዲ እንደዚህ ገፋ ያረጉላት እንትን ነው የገባሁት ከዛ አንድ ዶክተር ነው የተገኘው ጋሽ ታዲ በጣም እንትን ናቸው ወታደር ነበር የጃ ጊዜ መሰል ወታደር ነበር ከዛ የሆነ አንድ ዶክተር አገኘኝ እሱ በቃ አወጣልኝና እና እሱ ዶክተር በጣም አመሰግናለሁ እና ይሄ ስቶሪ አለ ስቶሪ ማዘሩ ስትነግረኝ እያዘነሽ ነው የምትነግረኝ ዶክተሩም ላይ ነው ግን ማሚ ስትነግረው ሞር ኢንተረስቲንግ ነው በጣም በውይይት ታክሲ ነው ሄደችው ምናምን በቃ ጭንቀቷ አለ እሱ ጭንቀቷ አለ ለእኔ ስትነግረኝ ማለት ነው በቃ እንዲህ ሳልኩት ከቤታቸው ገና ሲወጡ ማለት ነው ኡራኤል ጋር ጎማ እየተቃጠለ ወጣቶች እየሮጡ ምናምን ዛፓ እያባረራቸው ይተኮሳል አንተ ዛፓት የህግ ባለሙያ በል ማን ነው የህግ እንትን አካል የህግ አካላት እያባረሯቸው አስበው በተኩስ ምናምን መሀል ነው ጋሼና አንጠልጠል አዝላምና ስቴዲ ነበሩ ይሄ እንትን የሚለውን ፊልም አይተዋል ማህደር የሰራችበት ዶቃ በቃ ዶቃ ፍጮ እስከተተ አንቻው ዶቃ በቃ ውጪ አቅፋ ብራን አስቡ በጣም ከባድ ስቶሪ ነበር አሁን ለዛ እንዴት ነው እዛ ይደረስኩት በ97 በቴዲ አልበም ማለት እሺ አንቺ አሁን የማያገባቸው እንትኖች ናቸው የገረሙሽ እንደዚህ እንዴት ቴዲ አፍሮ ያገባችሁም አንተ እሺ እኔ ደግሞ ምን እንደሚገርመኝ ታውቃለህ የቴዲ ሪል ፋኖችና የቴዲ ሪል ሄተሮች በጣም ከጥግ እስከ ጥግ የተለያየ ዳይሜንሽን ላይ ያሉ ሰዎች ናቸው ደግሞ በጣም ነው የሚጠላሉት በጣም ነው የሚወዱት ቴዲን በጣም የሚጠሉት ቴዲ ማህበር አለ ታውቂያለሽ ቴዲ አፍሮ ምናምን ማህበር ረዳጃ በወር ነው በስንት ጊዜ ደም ይለግሳሉ አውቃለሁ በጣም ጸዴ እግዚአብሔር ደም ይለግሳሉ እናንተ ሰው የቴዲ ፋን ፔጅ አለው ፋን ፔጅ ሳይሆን ፋን ማህበር አለ አንቺ እንዴት ላይ ያስፈራ ይችላል ይሱ በጣም ያስፈራ ላያስፈራ ኢንፍሉዌንሱ ነገሮች መከልከሉ ስታስቢው በጣም እንትን ለእንትን ላይ ላለ ሰው ፓወሩን ለያዘው ሰው ለምን መሰለህ ከሱ ጋር ሊስማማ የሚችል ስልጣን ላይ ያለ አይኖር ለምን አልክ አይደለ ደገስ ብለሽ ድደገኝ አይሆንሽ አይደለ እሱም ያነሳቸው ፖይንቶች የሆነ ሰውዬ ምን ተመሽቶኛል መሰለህ ባለፈው ኤፒሶድ ላይ እኔ ይሄና አንቺ የሆነ ሐሳብ አብስተሽ ፖለቲካ ነው የሚዘፍነው ምናምን ብለሽ ነበር ፖለቲካ አይደለም የሚዘፍነው አለ ሰውዬው ምን አለ ያለውን ነገር እይታውን ነው የሚያስቀምጠው ምናምን ጥሩ አማርኛ ስለሚነግራቸው ኮሜንት ላይ ነው ያዩት በዘፈን ያለውን ነገር እኮ የቴዲን ፐርስፔክቲቭ ነው የሚያስቀምጠው የቴዲን ፐርስፔክቲቭማ ማንም ሰው ሊነግረኝ አይችልም ቴዲ ካልነገረኝ በስተቀር እሱ ልክ ነው ግን ደግሞ የቴዲ እንትኖች እኮ ሊሪክሶች እኮ ማለት ነው ከ3 ምናምን በላይ ሚኒንግ አላቸው እንደየሰው እንዳፈታት እንግሊዘኛና የቴዲ ሊሪክስ እንዳፈታቱ አዲስ እንትን ሰጥቷቸው ካነበብኳት አመሰግናለሁ yes በጣም ልክ ቴዲ አፍሮ ቆቀሬ ነው አሁን ይኸውልሽ አሁን ትውልዱ አሁን ያልኩሽ ይሄ ትንንሹ ትውልድ ላይገባው የሚችለው ይሄ እኮ ቅኔ አንደርስታንድ የማድረጋቸው ሌላ ራሱ ለምን አሁን ከ19 ዓመት በታች ያለው አሁን ያለውን የፖለቲካም ይሁን የምናምን እንትን ለመረዳት ደከም ይላሉ አሁን እኛ ያረግነው እኛ ባይዘው ፖለቲካ ራሱ ስትረዳ በራስ አንግል ነው ታውቃለህ አሁን አንተ የሆነ ታይም ላይ ጸዴ ነው ስትል የነበረው ልክ የሆነ ነገር እንትን ሲልህ ነው ይሄ ነገር በስተካከል አለበት ከራስ አንግል ስላየው የራስሽ ነገር እንትኖቹም 19 ምንም ስላልደረሰባቸው ምንም ስላልሆኑ ምናምን አሁን ቴዲ ስለዛ አይዘፍንም እኮ አሁን የሚዘፍነው ምንድነው ስለምን ይዘፍናል ባይዘው ማለት ነው አለቀቅ ደበላልቆት እንትን ሳይነስ አይቶ ባይዘው እኮ ታሪክን የሚናገርበት መንገድ የራሱ አለው እኮ ታሪክን የሚናገርበት የራሱ ወይ አለው ግን ደግሞ ይኸውልህ አሁን ቴዲ ስለ ድሮ ስለ አድዋ ምናምን ብሎ ብዙ ሰው አለቀ ምናምን ቢባል ነው የሚባለው ብዙ ሰው አለቀ አሁን ነው እኮ እሱ ነው እንደዛ ስለሚሆን እንደ እንትንህ ነው ገብቷል ኢትስ በጣም ሰው እንደተረዳው ነው አሁን እኔ በጣም ፖለቲካ ከተረዳሁኝና መተንተን አቅም ካለኝ እየሰማው
ትንሽ ይሄ ነገር ለማን ትንሽ እንደሆነ ነገር ሰፈር ከጠራ እንዴ ይሄ ሰፈርማ ለእንደዚህ ነው ልክ የሆነ ነገር አሁን ብዙ ዘፋኞች ሰፈር ጠራሉ ግን ቴዲ እንትን ሰፈር ሄጄ እንደዚህ አድርጌ ስመለስ አጣኋት ካለ ፈረሰ የምሬ ነው ትንሿ ነገር እንትን ትላለች ግን ደግሞ እስቲ አሁን ምን ታስብ የሆነ ሰይፈ ቪዲዮ ላይ ሾፌ ማለት ነው እስቲ ዝም ብለን እንስማው ፖለቲካ ነው ሳንል ምናምን እስቲ ዝም ብለን እንስማውና እናጣጥመው ምናምን እንደሱ ቢሆን ጸዴ ይሆናል ብለሽ ታስቢያለሽ አይ አይደለም እንትንነቱ ኤክሳይትመንቱን ያጣል የምር ያጣል አሁን ቴዲ አፍሮ እኮ እየተጠበቀ ያለው አይ ቲንክ ለግጥሙ ነው በቃ ምን አለ አሁን ሊሪክስ ስለሚወደድ ጨረቃ ፊት ለፊት ይነግራል ከዛ ቢቱ ግን ፍሎት አደረገበታል ፍራንሲ ሰምቻለሁ ብለሽ እንትን አትበሉት አማርኛ ስለቻላችሁ ብቻ አትወሳስቡታ አለ ግን ለይኩንና አሁን የለይኩንን ታውቂያለሽ አወቅሽው እሱ የሱ ሊሪክሶች ማለት አይገቡሽ አብዛኛው አላ እንደ ንቁባይ ማለት አሁን ንቁባይ ደግሞ በሂፕ ሆፕ እንደዛ ጀምሮት ንቁባይ አሁን የጩጬ እንትን በጣም ጸዲ ወጣራ መሰለህ ትላንት ወሬ ማለት አንዱ አንቺ ንቁባይ ነሽ ልጁ ተናዶ ፋክ ንቁባይ ምናምን እሱ ዘፋኝ ያሉዶም አረ እንደሱ አይደለም እኮ ያልኩ እኔ አማርኛው አንተ ንቁባይ ነህ ሰዎችን ንቁ እያልክ ነው ምን ሆነ ነው ሌላ አማርኛ የለም አራይሽ ሁለት ሚኒንግ ጸዲ ነው እና ልጁም ሲጻሻመጣው እኮ ንቁባይ የካስማሰስ ነው የጄነሬሽኑ እንትን አይመስልም አማርኛው ያደግሽበት እንትን ምናምን ነው ቴዲም እንደዛ አይነት አማርኛዎች ነው የሚጠቀመው እሱም አይገኝም ማንበብ ናቸው እሱ አሁን እንትን ላይ ሪአክሽን ስሰራ የሆነ ጊዜ እንትን ሪአክሽን ሰራለሁ ወይዘው እናንተ እንትን ጥያቄ ዲና ፕላስ ላይ ቼክ እዚህ ጋር ተምኔል ነው አስገባላችሁ ምን መሰለሽ ምን ጥያቄ ጠይቆ ነበር መሰለሽ መዳለለም ካልገባ ዲና ፕላስ ላይ ቻናል ላይ ቼክ አድርጉት አያስገባላችኋለሁ ስሚ ምን ተጠይቆ ነበር መሰለሽ ሊሪክስ የሚጽፉት እነዚህ ሊሪክስ የሚጽፉት ሰዎች ከየት ነው የሚያመጡት እነዚህ አማርኛዎችንም እነዚህ እንትኖችም ስለሚያነቡ ብቻ ነው ወይስ የነዚህ ሰዎች ኦብዘርቭ የሚያደርጉበት እንትናቸው ከኛ የተሻለ ነው ወይ አይ ቲንክ ጠይቆ ነበር ይሄ እንትን የኦብዘርቭ የሚያደርጉበት ወይ ራሱ የመጣው ከምንድነው ነው ካሁን ካንተ ቴዲ አፍሮ እንትኑ ለምን አማርኞቹ የተሻሉ ሆኑ እኮ ስለሚያነብ ነው እሱማ ሞስት ፕሮባብሊ ስለሚያነብ ነው ሌላ ግን ሰራውንዲንጉንም ያለበትን ቦታ ሆኖ ሰራውንዲንጉንም ሲያይ የሚያው ነገር ይለያል አይ ቲንክ ይኸውልሽ አሁን ቴዲ አፍሮ ከምን አንግል እንትን ይላል መሰለሽ የታሪክ መጽሐፎች በደንብ ያነባል እሺ መጽሐፍ ማንበብ እሱ እንዳለ ሆኖ እኔ አሁን ሌላ ሳይድ የለውም ነው እነዚህ የሚጽፉ ሰዎች ከማንበብ ውጭ ሌላ የሚያግዩት ነገር አሁን እኔና ቴዲ አፍሮ ካፌ ቁጭ ብለን የምናያቸው ነገሮች አሁን ያ ልጅ ስቶሪ ሲናገር ሰምተሻል ቁጭ ብለን ካንፌር እንትን እያለን እንትን ድንገት መጣለት አለ እኔ እዛ ጋር ምግብ ምናምን ነው ላይ የምችለው ገባሽ እሱ ነው ምድር ቪዥናችን ይለያያል የሆነ ነገር አንደርስታንድ የምናደርግበት ወይ ይለያያል አሁን ቴዲ አፍሮ ከምንድነው አዋዋሉ ነው ከድሮ ዘፈን ከጀመረ ጀምሮ ሲናገር ምናምን ከሰማሹ ብቻውን የሆነ ክፍል ውስጥ ለረጅም ጊዜ ከመጽሐፍና እየጻፈ ወያነበበ ነው ይሄ ሰው አረባክሽ እንትን ላይ የሆነ ኢንተርቪው ላይ ሰማሽ ለሳምንት ምናምን የሆነ ክፍል ውስጥ ያወጣም ምናምን የምር ይጽፋል ምናምን በቃ ያወጣ እንትን ባለ ሰዓት ነው እንኳን አንዳንድ ወቅቶች አሉ ተይ የምር እና አንቺ አሁን ውሎሽ እንዴት ነው እሱ ልክ በቃ አሁን በጣም የታሪክ መጽሐፍ ምናምን ስላነበች ሄዳለች ወደዛ ጽፋለች ስትጽፍ ደግሞ ወደዛ ያንን ነገር ነው በቃ የምትፈልገው ግን ቋንቋንም የምታገኝበት እንትን የቋንቋን ዴብዝም የምታገኙ ስታነቢ ምናምን ነው እኛ አሁን ላይ ንባብ ነው የሚጽፉ ሰዎች ዲቴል ወደ ኋላ ከሄደ ካያችሁ ባክግራውንዳቸው ላይ ንባብ አለ ዝም ብሎ ተነስቶ ይጻፍም አይነፋም አይሆኑርም ልክ ነሽ ይሄ ያስኬዳልሽ በተለይ ደግሞ ይሄ ለአማርኛ ቃላቶች መራቀቅ ምናምን ካሰብሽ በቃ እሱ ንባብ ነው አይ ይሄ ቫሊድ ሐሳብ ነው እሺ እንደዚሁ እንትስ ገጥሞ የሚዘፍንና ተሰጥቶት የሚዘፍን እኩል ቫልዩ አለ አዎ ጋሽ ጥላሁን ገሰሰ
እኮ እሳቸው እኔም ላነሳልሽ ፈልግ አይጽፉም አሁን እኔ ዘፋኝ ከሁለቱ ዘፋኝ ስትሄድ ነው አንዳንዴ ማለት ነው የተሰጠ ታለንት ላይ እሱ ላይ ስፔሻላይዝ ማድረግ በጣም ስማርት ልክ ነው ሁለቱም አሁን የተሰጣቸው ድምጽ ነው ዶክተር ጋሽ ጥላውን ገሰሰ ድምጽ ነው የተሰጣቸው እሱ ላይ ስፔሻላይዝ አደረጉ ዳስ በጣም ፐርፌክት አሁን ከሌ ተብሎ አሁን ምርጫ ቢሰጥ አገኘሽ እንደ አርቲስት ስታያቸውማ እንትን ከፍ ይልብሻል ቴዲ እኮ አሁን ቴዲ እንትን እዮብ መኮንን ከእንትና ስትባል መጨረሻ ላይ ቴዲ አፍሮ ከጥላሁን ገሰሰ ስትባል ላንተ አሁን ቴዲ አፍሮ ጥላሁን ገሰሰ እኔማ እንትን ወደ ቴዲ ነው ሄደው ያለውበት ጀነሬሽን ነው ሞር በጀነሬሽን ብቻ ነው በቃ ሞር በደንብ ሞር ኤክስፖዝድ ሞር በደንብ ኤክስፖዝድ የሚሆንኩት ለቴዲ ነው ገብቷል ጋሽ ጥላሁንን ራሴ ፈልጌ ነው ማዳምጣቸው እንጂ ጋሽ ጥላሁን አሁን ላይ እንደ ቴዲ ያህል እንደዚህ አትሰማቸው ገብቷል ራስ ሙዚቃን ስለምትወድ ብቻ ሄደ ፈልገ ነው እንጂ ጋሽ ጥላሁን እንሰማቸው ጋሽ ጥላሁን እንትን አይለው ይሄ ሁሌ የለም ኖ እኔ ደግሞ ዴይ ቱ ዴይ ላይፍ ላይ የሚከፍትልህ ሰው የለም ሙዚቃ የሚያዳምጥ ሰው ብቻ የሚከፍታቸው አግኝተኛል አሳብ ለዛ እነ ቴዲ እንትን ከዛ ሞር ዲፕ እንትን ስትል ታየዋለህ በቃ የሱ ኢንፍሉዌንስ የሱ አርቲስቲክ ሳይዱ ራሱ የሚገርም ነው ሊሪክስ አጻጻፉ ምናምን ከዛ ሁሉም ነገር ከአንድ ሰው ነው የሚወጣው እንዴት ትላለህ ዜማ ግጥም ምናምን ነገር አንድ ሰው ሰርቶት ከዛ ደግሞ ቱ ዘ ፐርፌክሽን ነው የሚመጣሽ በቃ ሁሉም ሰው ወዶት አለ አይደል ያን ነገር ስታይ ትገረሚያለሽ ልክ ነሽ እኔም እሱን እንድትይ ነው የምፈልገው የሆነ ጊዜ ስንከራከርበት ስለነበረ ነው ግን ስቲል ማለት ነው በጣም ይችላል አይ ቲንክ ይኸውልሽ እኔ አሁን አስቴር ማለት ለማውጣት ይኸውልሽ አሁን ለምሳሌ ችዴ ድምጽ የለሽም ለመስፈራቺ የሆነ ታይም ወስደህ ትሬኒንግ ብታረግበት የሆነ እንትን ብትል ይመጣል የምር ይመጣል መጽሐፍም እኮ ቁጭ ብዬ ባነበናት ገጥመሽ ነበር ባይዘው ገጥመሽ ነበር ታረሱ ግጥም ነው የምሬን እኮ አስር ግጥም 11 ግጥም ጽፌ በኋላ ላይ በጣልኝ ያልኩት ግጥም አለ አንድ ስኒ ልንገራቸው አይ ቆይ እኔ ራሴ ገጥም አናነብላችኋለሁ ገጠመች ሎሌ ማለት መሀል ግጥም እግዚአብሔር አላሻችሁ እንደ መጀመሪያ ገጣሚ በጣም ጥሩ ግጥም ነበር የገጠመችው ማለት ነው መሀል ላይ ምን ይላል ስለመቤት ያትመለሽም ወይ ይላል እዛ ጋር ሳተ በቃ ግጥም ቤት አይመጣም ምንም አይልም ስለመቤት ያትመለሽም ወይ በቃ አረለ ምን ሆነ መሰለሽ ግን ጎበዝሽ አንቺ በጣም እኔ ሁሌ የምለው ነገር ማለት እሱ አድሚት ማድረግ የማይፈልገው ነገር የሆነ እኔ ከኔ ማለው ሁሌ አርቲስቲክ ሳይድ አለው ገጥሟል አንተ 3-4 መስመር ገጥሟል ምን ሆነ መሰለሽ በቃ የሆነ ሳለ ማለት ነው አንቺ ሴት ስለመቤት አረ ቆይ ላስረዳ ምን ሆነ መሰለህ የሆነ ሰሞን መጽሐፍ አነበብኩኝና ስራ ጨራርሼ የሆነ ረጅም ሰዓት ብሬክ ማረግበት ሰዓት ነበረኝ የሆነ ማረገው ነበረ እሱንም እንትን አልኩና እንደ መድከም ነገር አለኝ ምን ልስራ በቃ ለምን እስቲ ግጥም አልሞክርም ምን ችግር አለው ግን የምር መጨረሻ ቃላቶች የሚገጥሙ ነው የፈለኩት መጀመሪያ እንደዚህ ምና ከዛ ውስጤ ምን አለ እንትን ኦኬ ጻፍኩኝ አልመጣም ጣልኩት በአራተኛው ወራ ለኔ መጥቶልኛል እግዚአብሔር ወስጄ ለችድ ያነበብኩለት እኔ ያለ ማጋነን በህይወቴ ማለት ነው ሆዴናሞ መተንፈስ እስኪያቅተኝ የሳኩበት ቀን ያ ነው ርዕሱ አልነግርህም ግን ይገልሃል ለሱ እያነበብኩለት ማለት ነው እንዳልገጠምኩኝ ግጥሙ ልክ እንዳልሆነ የገባው እኔ ጋር ሲመጣ ለእኔ ሲያነበው ግጥሙ ልክ አይደለም ለካ በስማ በጣም ስቃል እግዚአብሔር መሀል መንገድ ላይ ደግሞ በስን እንዴ ቸዴ ግጥሙ እኮ አለቀ ምናምን ብየው አውጥቼ ስልኬ ሌባው የሰረከኝ ሌባ መልስልኝ ልቀቅበት ኑድ በለው በቃ ስብለቀበት የሰረከኝ ግጥማው ብትለኝ እኮ ይመጣልኝ ግን እኮ ገጥመሽ ነበር የሆነ ፓርት ሁለት ነበር ያነበብኩልሽ አንደኛው በጣም ጸዴ ነበር ኡራይልና እኔ ራሱ በጣም ተመችቶኝ ነበር ለማርታ ቼክ አስደርጊያት ፒስ ነው ብለኝ ነበር ሁለተኛው ነው የሳተው ለማንኛውም
አዎ አንቺ በዚህ ነው። እሺ አሁን ቴዲ አፍሮ ግጥምና ዜማ የሰጣቸውን ሰዎች ሊነገረን ነው። በዘዌ ቴዲ አፍሮ ለማታስባ ከዛ ደግሞ ሊነግረን ነው እንትን ክሊክ ያደረጉ በቃ እንዴ ምናምን የምትላቸው ዘፈኖች እሱ ናቸው የሰጣቸው ነበር። እስቲ ንገሪኝ በእናትሽ። ኤፍሬም ታምሩ እንዴት ነበር? አይደለ አውቀዋለሁ። በጣም ነው እንትን የሚል። እሺ እንቀጥል፣ እንሰማዋለን። እሺ ኦኬ እሺ። አዎ እሱም በጣም ሂት ያደረገ ነበር። ዜማው ትዝ አይለኝም ግን ሂት ያደረገ ነው እንዴ። እሺ ለዳዊት መለሰ ሌላም ዘፈን አለው እግዚአብሔር ነው። የዳዊት መለሰ የሚገርም ነው። አንቺ እህል ውሃ። እሺ እሱንም እሱ የሰጠው ፍቅሯ በልቤ ላይ ነግሶ አትቴዲ ግን ይችላል መውደዴ ወድጄዋለሁ። እሺ የኔ ለብቻው ነው። ኦኬ የድሮ ነው፣ በጣም የድሮ ነው። አዎ የኔ ኦኬ አዎ ልክ ነሽ። አዎ እኔ አላወኩትም። እሺ ግን በጣም ይጸዳል የድሮ የኔ እሺ ቀጥ እሺ ይሄ ደደብ ነው እግዚአብሔር። እሺ የሀይልዬንም አይቼው ገርሞኛል። በስመ አብ እንዴት ልተዋት አትቴዲ ይችላል እንዴ? እሺ አይደለም ኖ አንተ ምን ስቶሪ እንደሰማው ንገረኝ። ስሙኝ ምን ስቶሪ እንደሰማው ግን ይወራ አላውቅም። የሆነ ሰውዬ ቴዲ አፍሮ ጋር ሄዶ ማለት ነው፣ የሆነ አርቲስት ማለት ነው። ከዛ ግጥም ላዜማ ስጠኝ ምናምን ብሎት ግጥም ሲመርጥ እንትን እንደዚህ እየሄደ 7 ደረጃ ሁላ ሳይወጣ በፊት ማለት ነው ምርሽ ስቶሪ ሄዶ አይቼው አለ ይሄ ለኔ ከኔ ጋር አይሆንም ምናምን ብዬ ትቼው ቴዲን ይዘፈናል። እግዚአብሔር ይሄን ስቶሪ ሰዎች ይገርሙኛል። ሲሰጣቸው እሱ እንትን ብሎ እሱ ታያረጋቸዋል የሚለውን ነገር መርጦ አይቶ ነው ላንተ ምንድነው ብሎ ነው የሚሰጥ እና በቃ ሄዶ ግጥም ነው የሚለው ላንተ በጣም ተስማ እሱ ሳይገባኝ ማን ነው እሱ አርቲስት? ዘከናበኔ ኃይልዬ ታደሰ ያበደ በፀዓት ስዩም እንዴት ነበረ? አንቺ አላውቅም ግን በሰማው አውቀዋለሁ። እኔ እንጃ። እሺ አተ አብራ ለላፉንቴ ሰጥቷል። ከዚራ በጣም ያበደ የምወደው ድሮ ጩጬ ሆኜ ምናምን የሚመቸኝ ዘፈን ከፍ ከፍ እሱ ቪዲዮ ሳይሆን ማለት ነው ያወራ ሪያክሽን እሱ ያውቃል። በቃ ለማ መሰጠት እንዳለበት ያውቃል። በጣም ይገርም። ከተለያየ ምን አደርጋለሁ አንተ ሲገርም ግን በኢየሱስ ኧረ ቴዲ አንተ በጣም ይችላል። እግዚአብሔርን ቴዲ ተቸላለ። ለዳዊት ጽጌ ሰጥቷል። በሎሬ ሆዴ ቻላ እንትኑ ሁላ ወጥቶ ነበር። የእንትኑ እንደወጣ አይተሻል? የቴዲ የራሱ ቨርስ ራሱ ተለቆ ነበር። ትክክለኛው ሳውንድ የሰጠው ሳምፕል አድርጎ የሰጠው ረጋ ያለ ነው አይደል? ይመቸው እና በጣም በቃ ዳዊት ጽጌም አሪፍ አድርጎ ነው የዘፈነው። አዎ በደንብ እንኳን ሰጠው ለዳዊት። እሺ ሸዋንደኝ ኃይሉ 10 ዘፈን ሰጥቶታል። ስቃለኛ አልበም ማለት ስቃ 10ሩ ላይ እሱ ላይ ያለው ሙሉ አልበሙ እሱ ነው እንዴ? አተ ሙሉ አልበም ለራሱ መስራት ቢችለው እኮ ማለት ነው። እኔ ትዝ ይለኛል ሲወጣ ሳይሆን የሆነ ጊዜ ላይ ትዝ ይለኛል ሲሰማ ማናነሳኝ ደሞ ስቃለኝ። አልሰማሽም? ትልልቅ ሰዎች ቦንድ እያደረጋችሁ ነው። እሺ ኧረ ሳይደክም እንዴት አታውቁም? አይደል? እኔ ስሰማው ነው ማስተሰው በደንብ እንትን ይለኝ ሚሞሪ። ኧረ ስቃለኝ እንዴ። እሺ
ተሃና አብዚ ጎዳና አተረ ይችላል። ይሄ ግን አንተ እኔ የሆነ ክርስቲያኖ የቴዲዮ የሰጠው ዘፈን ለቴዲዮ የሰጠው ዘፈን አሁን መጨረሻ ላይ እንትን የዘፈነው እባክህ ለመሸጥ ነው እሱ አልበሙ ለቴዲዮ ጽፎ ቢሰጠው የምር አሁን ቴዲዮ ሲያየው በቃ አሁን ልንገርሽ እሺ እንትን ለእንትናም ለኩኩም ሰጥቷታል። ለኩኩ ሰብስቤ ኩኩማ ነፍ እኮ ግን አልበንቶን ፊቸሪንግ የገባላት ምናምን በቃ ለማርኬቱ ነው እንጂ ለኩኩ ነፍ ሰጥቷታል። በጣም ትንሽ ነው። አዎ ነፍ ሰጥቷታል በጣም ትንሽ እና እኔ የሚገርመኝ ነገር አያልቅበት አሁን እንትን ሲወር ቅድምም ስናወራ ትዝ ካላችሁ አሁን ቴዲ ይስታል አይስትም ይባላል። ይሄኛው አልበም እንደ ኤክስፔክቴሽናችን ባይሆንስ ምናምን የሚለውን ይሄ ክርክር ከአእምሮ የሚያወጣው ነገር ይሄ ነው። በቃ ለእነዚህ አርቲስቶች እንደዚህ ሱት ያደርጋቸዋል ብሎ የሰጠ ሰውዬ ይሄ ሁሉ ነገር ያላለቀበት ሰውዬ ለራሱ ለ18 እንትን ባለፈው ስናወራ እድሜ እንትና ማን ነው ይሄ ማን ነው የጻፈውን ሰሞኑን ይሄ አሁን ሰሞኑን የሆነ እየተፈሳፈሰው አይደል? መላጦ ሰውዬ ይሄ የባላገሩ ባለቤት ማለት አብርሃም የጻፈው ብሎ ደሞር ዊዌት እንትና ይሄ አይደለም ደዋይዘር ጌትስ ድንጋይ አትድከዙ ወይንስ ቆይ ይጣፍጥ የለ በመጠጥ ምናምን በወይን እንደ ወይን የመጀመሪያው እንትን ምንድነው ዝም ሲል እንደ ኮረፌ እንደሱ እንትን የሚፈላ ከዛ በኋላ ሲዘገይ እንደ ወይን የሚጣፍጥ ስራ ምናምን ብሎ ነው የገለጸው። ሳሚዳንን ሰምታታ ምን አለች? እኔ አይ ላቭ ሳሚዳን ባይተው እሺ እንትን ያሉትን ሰምታችኋል? ስለ ቴዲ አፍሮ የሰጡ አርቲስት ቬሮኒካ በጣም ያበደ ንግግር ነው የጻፈችው። ሳሚዳን ደግሞ ብትሰማው ማለት ነው ጥሩ ነገር ነው። በስማ በቃ ይመቸው ሳሚዳን ነው ሳይድ አላቸው ልጆቼ ሰምቼዋለሁ ብለው ኮመንቱ ጠቅላላ ጥሩ ነገር የተወራው አይደለም። ስለሱ ልጅነት ነው። ሳሚዳን ባይዘው ጎበዝ አርቲስት በጣም ጸድ ይችላል እኮ በጣም እኔ እንትን ኔክስት ዊክ ምናምን እናወራበታለን። እነዚህ እንትን ያሉ አርቲስቶች አሜሪካ ተገናኝተን ሰምቼዋለሁ አልበሙን በጣም እብድ ነው ምናምን አለ። ሄደሽ ነበር አሜሪካ? ኖ ሳሚዳን ፈሰደን አሜሪካን ተገናኝተን አልበሙ ሰምቼዋለሁ። ሳሚዳን አሜሪካ ቴዲን አግኝቶት የተወሰነ ትራክ አሰምቶኛል። በቃ እየጠበቅኩት ነው። ትላንት ማውራት ይቻላል። እሳት ትላንትና እንትን አይተሽዋል? የትላንትና ፓምፓሎን ቤት ሄደን ነበር ማለት ነው። ከአልበሙ ላይ የሆነ ትራክ ሪቨርስ እያደረጉ ሰምተን መቼ ይወጣል እሱ? እስቲ ፓምም አልበም ጨርሳለች እኮ የሚቀጥለው ዓመት ነው። አተ ሲጻይዳ ፓምፓሎን አይቼው ማለት ነው እንትን አደረኩኝ ፍሪዝ አደረኩ። የማይገባ ከሆነ አታውራ። አይ ግባ ችግር የለውም። እሺ እኮ ወይ በደባው አይ እኔ እንጃ እነሱ እንትኑ አይገባም ይገባል። ለስራ በጣም ይመች ለስራ ነው ሄድነው ግን በስማ ሂጂ ሲጻይዳ በቃ ሂዝ ፓም ቴክ እንትኑ አሁን መልእክት የያዘው ወሬ ማውራት የሚችሉ ይመጣላችኋል። አረ እንጃ ይመጣላችኋል። ቨርሳታይል አኮ ቴዲ ችክችካ ሬጌ ቴዲ አረ በጣም ይችላል። እኔ የሚችል ይመስለኛል እንትን አረ ይሄ በጣም እሺ ከፓም ውጪ በቃ ይሄ ዮሐና ጋር ቢሰራ ዮሐና በስማ እኔ ልልሽ እኮ ነው ከዮሐና ጋር የሆነ ሬጌ ዘፈን ቢሰሩ በጣም ነው የሚጸደኝ። እኔ እኮ ዮሐናን በጣም ነው እና አይመስልሽም? ቴዲ ከማጋ ኮላብ ቢያደርግ ይመጣል። ማን ብላችሁ አንተ ሄኖክ ኩኩ እናቱ ነች። እሺ ማጋ መጥቶ አሁን ካለው ከወጣቶቹ ዮሐና ግን እንደ መልእክት ግን ዮሐና ካስማሰ ብቻውን ከእኔ እንትና ካስማሰ አይደል እንትና ዮሐና ለሬጌ የሚቀውጠው ዮሐና ይሆናል። ለኔ ዮሐና ጋር ኮላብ ቢያደርግ ያበደ። ኦኬ ልክ ነሽ። ሜቢ እኔ ከኮንፈርት ቴዲ ከኮንፈርት ዞኑ ወጣ ብሎ የሆነ ነገር ቢሞክር ደስ ይለኛል። ብዙ ዘፈኑ ሬጌ ነው። ሬጌ ብዙ ሬጌ አሁንም ሬጌ በዛው አለ ያለው ጀለስ አለው ሬጌ በጣም ፒስ ደብሊው ቴዲ
ሉል ኤግዛጅሬት ያደርጋል። ሉል እኮ ወደ አምልኮ ይሄዳል ብዙ ጊዜ ታላላቆቹን እንደ ቅድም እንዳልኩሽ ፋኖች ነው በቃ ፋኖች ነው ኤክስትሪምሊ በጣም የሚወዱት ፋኖች አሉ እሱ ማለት ነው ሉል እንደውም እሱ ሲምቦላይዝ ያደርጋቸዋል ብዬ አስባለሁ ኤክስትሪም ነው ፍቅሩ ስለ ቴዲ ሲያወራ እሱ ንጉስ ነው እሱ ንጉስ ነው ግን እውነቱን ንጉስማ ንጉስ ኧረ እውነት ነው ማን እስቲ አሁን ከሚመጣው ጀነሬሽን ወደ እሱን ይተካል ብለሽ ታስቢያለሽ መተካት እሱ ባለበት እንትን ምን ዋይዝ ነው ገጥሞ ይኸውልሽ ራሱ ገጥሞ ራሱ ዜማ ሰርቶ በጣም ኤሊት ዋይዘው ሮፍናና ቴዲ እንትን አይደል ኖ አይደለም አሁን ኮምፔር እያደረኩ አይደለም ማን ይሄ ማን ይተካዋል ከሆነ እያወራን ያለ ነው ሂካን አይ ኖ ጊዜ ያለው በጣም ማን ይሄ ሰውዬ ገና ይሄም ሰውዬ እንደ ቴዲ በደንብ እንትን እያለ ሮፍናን አሁን አንቺ ማትቀበየው ማለት ነው ለምን እንደሆነ እኔ በደንብ ስለማውቅ ሮፍናን ይሄ በጣም ወደዚህ ጄኔሬሽን የመጣ ኤሌክትሮኒክ የሆነ ሚውዚክ ነው የሚሰራው ለዛ ነው እኔ እመነኝ አሁን ጭቅጭቃ ቢሰራ ከሆነ እድሜ እኛ እድሜ ድረስ ያለው ለቴዲ አፍሮ ያለው አቀባበል ትልልቅ አርቲስቶች ትልልቅ እድሜ ያላቸው ሰዎች ሮፍናን እንደሚሰሙ ታውቂያለሽ 40 50 ምናምን እግዚአብሔር ነው ይወረኝ ይሰማል ቢሰማም የዚህን ያክል እኔ አንደርስታንድ አደረግሽ አይኖሩ አይመስለኝ አሁን ሮፍናን የሚተካው ያለ አይመስለኝ ለምን መሰለ ቴዲ አፍሮ በሚገጥመው ልክ ነገሮችን አይቶ በሚገጥመው ልክ ዜማ በሚሰጣቸው ልክ ለዘፈን ባለው ነገር ልክ እንትን አይደለም መሳለሳል ወደ ላይ ሊመጣ እሱ እንትን አይደለም ይሄ ፌር አይደለም ሮፍናን አሁን እኛ ሮፍናን ዲስከቨር ካረግንበት እንትን የሚመጣ አንድ ያል ነው ይሄ አሁን የሮፍናንን እንትን አይተን አሁን እኔ ሌላ ደግሞ ሌላ አሁን ሐሳብ እኔ ያለኝ የሮፍናን ቪዥን እና የቴዲ ቪዥን የሆነ ዲፈረንስ አለው ሮፍናን ቪዥኑ ምንድነው ይሄ እንትን ይሄ እዚህ መቆየት እንትን አይልም ማርኬቱ እዚህ መቆየት የሚፈልግ አይመስለኝ እውነት ለመናገር ሶ ቴዲ ግን ኢንተርናሽናል ማርኬቱን በሀበሻ ሳውንድ ነው መብላት የሚፈልገው ገብቷል ለዛ መሰለኝ አሁን ቴዲ ዘፈን ሲሰራ ለሀበሻ ሮፍናን ግን ትንሽ ወደ ውጮቹም ሲሰሙት ምናምን ለነሱ ፋሚሊየር የሆነ ነገር ሳውንድ ይሰራላቸው እሱ መሰለኝ እንጂ እኔ ግን አሁን እንደራሴ ማለት እኔ አሁን ሮፍናን በጣም ይችላል ምናምና ግን አሁን የዛሬ 20 ዓመት የቴዲ ያስተሰራያልን አልበምና የሮፍናንን አሁን የለቀቀውን አልበም ቁጭ ብለህ ስማ ብትለኝ የቴዲ ነው ሰው ያስኬዳል የዛሬ 20 ዓመት ወደፊት የሳውንዱ ልጅነት እኮ ነው ሳውንድ ልክ ነሽ ያስኬዳል እኔ እንጃ ክርክር አይደለም ዮሐናን ደግሞ በጣም የሚችል ሰው ነው ራሱ ይገጥማል ምናምን ስለምትወደው ነው በቃ ዮሐና ባይዝድ እንደው አቤል ሙልጌታ ተደበደበ በእግዚአብሔር ስም የሳሚዳን ትክክለኛ ነገር ነው ፕራይም ላይ አትቀየስም ነበር አለ ስለምን ጨለማ ነው የምትወራው ያለው የኛ ህይወት ነው ጨለማ እውነቱን እኮ ነው ስራ ትላለህ እንደ ያለው ስራ ላይ ጥልቁ ጨለማ ስትባል አስባል አንተ ህይወትን ቤተሰብ እያስተዳደርክበት ያለውን ነገር ስትቀየሱ ዝም ብላችሁ ተቀየሱ ወደዚህም ወደዛም ስትሄዱ ሃይማኖት ምናምን ነክ ነገር ላይ ስትሄዱ አውርታችሁ አትቀየሱ አርጊያ ለምን ነው ማታረጊ ይረብሻል እኔ ጠበል እንደ ማርያምን አይኔና ማም ቴዲ መቃወም የሚያመጣው ትንሽ አውሩበት ባይዘው ማለት ነው እኮ ከቅድም ጀምሮ ስንለው ነበር የቴዲ ፋን ቤዝ ካንሰል ነው የምትደረገው እሺ ንግግሮቹ ሰምተሻል እንትን የተቃወሙትንም ካሙዙ ተናግሮታል አኒ ምንም ይለኝም አንቺ ካሙዙ ተናግሮታል ሰምታችሁ የዛን ሰውዬ ብቻ ነው የሰማው ሲለሸልሹት ነበር ለምን እንደሆነ አልሰሙም እኔ ግን የእንትኑን ብቻ ነው የሰሙት መላጣው እሱን አረበብኩት እኔም እሱ አይደለም ለምንድን ነው እኔ ፖይንቱ አልገባኝም ለምንድን ነው ያንን ነገር ለመናገር ይፈልጋል ትልቅ ስትሆኝ ደግሞ ይሄ ነገር ይመጣል እሺ ከሱ አንግል ሆነ ምን ሊፈልጉ ነው እንደዛ ያለው ታውቃለህ አሁን እንትናናውሽ ካኒዌስኪ ያላ የሱ ጠላቶች ይገርሙሽ ከዛ የሱ ፋኖችም በቃ እንደዛ ነው ማስበው የሆነ ትልቅ ቦታ ላይ ያለ ሰው ይጠላል በቃ የሆነ የሆነ ሊሚት አለ ይሄ አርቲስት ምናምን ብለሽ አርቲስትን እዚህ ድረስ መገደቢዋላ አሁን ቴዲ ከዚህ በላይ ነው ከአርቲስትነት በላይ ነው ይሄ እንዴት ላስረዳሽ በጣም የሆነ ነገር ሆኗል ቴዲ ገብቶሻል አሁን ስታስብ ዝም ብለህ ስታስብ ቴዲ እንትን በሉ ቢል ይባላል አላ ግን ለዛ ነው በቃ የሆነ መያዝ አለብህ ሴንስ ቢሰጥ ሰው አሁን እሱ የሆነ እንትንና እንትን ሚኒስቴር የተናገረው ሰው እስቲል ሐሳቡን የመግለጽ መብት ደግሞ አለ መብትም አለው ግን ከምን አንግል አሁን አንተ ተነስተህ እሱንማ እኛ እንትን ማለት ምን ሲጽፍ
እንትና እንዲህ ስላደረገ እንትና እንደዚህ ማድረግ ስሜሽን የለበትም እስካላረገ ድረስ እኮ አይደለ? እንትና ስሜሽን አድርጓል እንዴ ሌላ ሰው ሊዘፍን አልተዘጋጀም በዚህ ሰዓት አንተ ይኸውልህ ሌላ ሰው ሊሆን ይችላል ልትለኝ ነው አልልም ቴዲም ሲዘፍን እኮ እንደዛ ነው እኮ ተቀበለው አንተ እኔ ነኝ ብለህ ካሰብ ተቀበለው ነው ገብታ ሲዘፍንም እኮ እንደዚህ ነው ይሄ የምለው ነገር እንደዚህ አርጋሃል ይልሃል አይደለ አንተ ነህ ብለህ ካሰብ ኦፌንደር ትሆንና ታስሯለህ ምንም ትለዋለህ ገብቶሃል ሰውየውም እንደዛ ነው በቃ ለቴዲ አይደለም ብሎ ግን ለቴዲ ነው የተናገረው ሌላ እንትን እሺ ከሃይማኖት ጋር ለምን አያያዙ የመጀመሪያ ሲጀምር እንትን ያለው ልክ አይደለም በቃ ያገባው ይኸውልህ አንዳንዴ ሄት ለማድረግ ስትሞክር አንዴ ታዞርኛል ቶፒክ አለንሽ የዛሬው ቶፒክ ለምንድን ነው ብሎክ የተደረጋችሁት ነው ቴዲ አፍሮ ግን ቴዲ ስለምንወደውና ኢትስ ቴዲ ቢገርዛ እንደ ቶፒክ ስጠቀልልልሽ ምንድነው ሰውየው ስጠቀልልሽ ውራይለን ሰውየው ምንድነው አንድ ነገር ሄት ለማድረግ አንድ ነገር ተገና አድርጎ መሆን አልነበረበት ገብቶሻል ነው ልክ ነኝ ይኸውልሽ አንቺ አሁን ችዴን ለመጥላት የሆነን እንትን ማድረግ የለብኝም አይደለም ስትጠይም ደግሞ ማለት ነው ነንሲ ሲሆን ጥላቻ እንዳይሆንብሽ ማሸነፊያ ፖይንት መያዝ አለብሽ ጾመኛ ይና ቄስ የሚሰማው ዘፋኝ ቄሶች የሚሰሙትን ዘፋኝ ጾም ላይ የነበረ ሰው ብሎ ያቀሳስራል አቴ ብሬን እኮ የሆነ ጊዜ አልነገርኩሽም እንደ የሆነ ሰርግ ላይ አማን ነበርሽ ትዝ ይልሻል የሆነ ሰርግ ላይ ሙሽራው ተነስቶ ለሙሽሪቷ የቴዲ ዘፈን ቄሱ ድግም ነው ጥቁሩ ቴዲ አፍሮ ነው ሶት ቄስ የሚሰማው ዘፋኝ ከጾም ጋር ልታቀሳስሩ አትችልም በቃ ይሄ ተበላ ቁማር ነው ዝም አይ ግን ስታስቢው በጸጥታ እኮ መስፈር ትችላለህ ይሄንን ነገር አሁን ቴዲን ሄት የሚያደርጉት ሰዎች ጸጥ ብለው ዘፈኑን ከሰሙ በኋላ ይሄ ነገር ብሎ ሄት ቢያደርጉ ይሻላል እሱ ልክ ዝም ብሎ ከባዶ ሜዳ ተነስቶ ግን ይሄ ኤፒሶድ ሲወጣ ሁላችሁም የእንትንን እያዳመጣችሁት ነው የሚሆነው ይሄ ኤፒሶድ ሲወጣ የቴዲን አልበም እያዳመጣችሁት ነው የሆነ ፌቨራይት ትራካችሁን ጻፉልን እኛም ከስር እንጽፍላችኋል ላይቭ እንግባ እንዴ ሪያክት እስቲ የቻልነውን ነገር የምናደርግ ነገር የሆነ ነገር ልናደርግ እንችላለን ሪያክት እነሱ ዲና ላይ እኔ ለመጣ ዲና ላይ ችዴን ሪያክት እዩትሽ መች ነው የሚፖስተው የደረሰ ቀን ይፖስታል ዲና ላይ ቴዲ አፍሮ ሪያክት እያደረገ ለማንኛውም ቴዲን ዊ ላቭ ቴዲ የቀራ ሐሳብ አላችሁ ስለ ቴዲ ዊ ላቭ ቴዲ ሂዝ በጣም እኔ ጂኒየስ ነው ብዬ ከማስባቸው ሀገርን እንደዚህ መቆጣጠር አቅም ማለት እኮ በጣም ይችላል ኧረ እሱ ሰው ሲተነት ገና ካሁኑ ይኸውልህ እኔ እኮ ይሄ ነው በቃ ይሄ ነው እኮ ርዕስ ይሰጥሃል በቃ ርዕስ ይሰጥህና እሁድ ሊፖስት የነበረውን ወደዚህ ሳቡ ሐሙስ ተደረገ ከዛ ምንድነው ቀን 8 ወሩ 8 ሰዓቱ 8 ምናምን ከዛ ምንድነው 8 ምንድነው ተአምር ከዛ ሰው የራሱን እንትን ምርጫው ምንድነው 8 ጆ 8 ኢዝ በጣም እኮ በጣም ሳናስበው ስለ ቴዲ በደንብ አወራ በጣም ትችላለህ ሲጀምር ስለሚችል ነው እግዚአብሔር የዛሬው ቶፒካችን ለምንድነው ብሎክ የተደረጋችሁባቸው ፈኒስት ሞመንት እንትን ስቶሪዎች ነው ብሎክ ተደረጋችሁ ታውቃላችሁ ወንድሞቼ ሄኖክ እንዴ ብልጭ አላረገ ፎቶ ሊያነሳ ሲል ፍላሽ ላይቱ አልበራ ሰይ ተዋረድክ ሰይ ብሎክ ተደረግሽ ታውቃለሽ እንዴ አዎ እስቲ እግዚአብሔር እንዴ ያማል እኔም ተደረግኩ እንዴ ለምን ኤክሳይትድ ሆንኩ አንቺ ግን ሰው ነው የምትነሺኝ አይደለም የተደረኩበት ብሎክ ቴክስት ላይ እንትን ትላለህ ትለወጥ ይሆን ኖ ቴክስት ላይ አይደለም በቴክስት አይደለም ይኸውልሽ የጀሞ ውስጥ የሆነ ቦታ ቁጭ ብለን የሆነች ልጅ ነበረች እሺ እያወራን እዛው ቁጭ ባለበት ቦታ እያወራን ኦፌንድድ ሆነች የሆነ ሰዓት እኔ በማወራው ነገር እሺ ስለምን ተነሳ መሰለሽ ልንገርሽ ምን አገባኝ እንትን ሆነች አንተ አታብለጭጭ እባክህ እሺ እንትን ስለ ፌሚኒስት ተነሳ የተነሳው ቶፒክ መቼ ነበር መሰለሽ ያኔ ጆርዲ ምናምን የተባለ እንደመጡ በጣም በቃ ሴቶች ሁሉ ፌሚኒስት ነን ያሉበት ታይም ማለት ነው የዛ ታይም ላይ ቁጭ ብለን እያወራን አንቺ ይቅርታ ኦፍ ቶፒክ እንደዚህ ታይኝ ደስ ያ ጺሜን አየሁ ፌሚኒን ባህሩ ከተቻለ ቀዳ እግዚአብሔር ደስ አዲስ
ሲያወራ ስለ ምንም ውሸትም ቢያወራ ማለት ነው ያሳምናል። እንዲህ ነው የሳኒ እንትን ያለው ስትኝ የሆነ ነገር ታቋርጥ። እሺ ይቅርታ ቀጥይ። ሲያስጠላ እና ምን ሆነ ስለ ሆነ ጀለስ እየተወራ ሚስቱ ሳይሆን ገርል ፍሬንዱ መታችሁ ማለት ይሄ በወሬ መሃል በኮንቨርሴሽን መሃል ምናምን 2-3 ጥፊ መታችሁ። እሱ ግን ጓደኛው እያለ ምናምን ይኸውልህ እሱ ግን ጸደይ ሰው ነው ጥሏት ሄደ ምናምን አሉ ወንዶቹ። እንዴ ከዛስ ምናምን አይ በቃ እንዴ እሷ ለምንም ትመታዋለች ይሄ ልክ አይደለም። እኔ አልኩኝ በሶስተኛው ትዕግስት ላይ ኖረኝ ይችላል። ገብቷል። እሺ ሴት ልጅ አንማታም ግን እሷስ እንዴ ጥፋት አለው ልትል ነው? አላነጥፋትም ምናምን ግን እንዴ ሶስተኛ ጥፊ ድረስ እንዲህ አልሰጥም። እጅ ራስን መከላከል ምት ላይሆን ይችላል የሆነ ነገር ግን ሊፈጠር ይችላል። ገብቷል። እንደዛ ነው ያልኩት እኔ። እንዴት አለች ሴት ልጅ እንዴ እና እሷ ስለምን ትማታለች ምናምን አይነት ኮንቨርሴሽኖች ከዚህ ራሷ ጀምረው አይቻልም አልጮትም ብላት አይደለ እኔ አልኩኝ ሪስፔክቴን የምፈልግ ሰው ነኝ እንዴ። መነጋገር ከፈለክ ተነጋገር። ገብቷል። ጥግ ድረስ ተነጋገር ቁጭ ብለህ አይ ብድግ አድርጋ አንድ ጥፊ እሺ ተናደደች ትላለህ። 3 ጥፊ ድረስ ፐብሊክ ላይ አይመጣውም። ፐብሊክ ላይ እንዴ እኔ ፐብሊክ ላይ ንግግር አልፈልግም አይመጣውም። በቃ ገብቷል አይደለ 3 ጥፊ ድረስ ልክ አይደለች። ኧረ የለም እንደዚህ ከዛ አንድ ሰው እሷ ወደ ምን መጣች ሴት ልጅ ምናምን እንደውም ፌሚኒስት እኮ ይሄና የኢትዮጵያ ወንዶች ሴት ልጅ በማጥቃት ነው እንትን የምትሉት ምናምን አለች። እሺ ሁሉንም ጀነራላይዝ አታርጊ። አሁን እኔ ከፌሚኒስቶች ውስጥ እንትን ቶፒክ ልክ ነው ከሚያነሱት ውስጥ እንትን ቶፒክ ልክ ነው። ጆርዲ ከምታነሳው ደግሞ እንትን ቶፒክ ልክ አይደለም እንደኔ። አይ አንተማ ከነሱ አለች ደፋሪው ዲዳለች አንሳቅም ለካ ነገር አይ እኔ አለች ኧረ አይደለም እኔ አላቅም እነሱ አይደለም ልደፈር አራራ እንደዚህ ተባባሉና ለካ እኔም እየተናደድኩ ተነጋግረን ከዛ እቤት ገብቼ የሆነ ስለ ስራ ድውል አደርግልሃለሁ ብሎክ አድርጋኛል። ቆይ ቴሌግራም ላይ ነው እዛም ብሎክ ኩርንስ እና እንደዚህ ይሆኛል። ያንቺ ቫሊድ ነው። እንደዚህ ሴት ልታጠል ሞከረ ብሎክ አይ ኩላስ ነገር አረ እንትና ያ ዩኒቨርሲቲ ሆኖ ያ ጀለስ እሺ ይኸውልህ ቦለከ እንዴ የሆነ ታይም ቦለኩኝ መልሶ ፈቶኛ እንዴ ወሮዳ ይኸውልህ ዩኒቨርሲቲ ነው ልጁ አይደለም ሴት ነው ልጅቷ ለጨው እሺ ከዛ አይደለም የማይሆን ነገር አወራች ማለት ካሽም ነክ ነገር እኛ በዳለ ብድር ስንጠይቅ ይገባናል። ከደሞዜ በላይ ዩኒቨርሲቲ ያለች ለቀኔ አይ እንዴ ኖ ነው ያልኳት። ኖ በቃ አንተራት ብሎክ አንቺ ልክ ብሎክ እኔ ከዚህ በፊት አውርቼዋለሁ ትዝ ይላችሁ ከሆነ በቃ በዛኛው ስቱዲዮ የሆነ ጊዜ በቃ ፎክተክ ያም ጥሩ ላይ ነኝ እኔ ሁሉንም እበላለሁ ብለሽበት ኢጎ ላይ ዲም አረግላታለሁ ማለት ነው። ተረጋጋሽ በጣም በቃ ሲል ሃምብል ነው ያረጋች። አጉበዝ ነች በጣም ሃምብል አረጋች። እንዴ ሴቶች እንትን ቦልኩ እኔ ይተፈተክላለሁ ብሎ ቡልክ አና እንዴ ሴት ጨከደ ስትል ደስ ይላል። አይ አንዳንዴ ሃምብል መደረግ ስትላት አይዳት ቡልክ አይ ደስ ይላል። ሃምብል መደረግ አለብን። እንትን ተደርገሻል ብሎክ ተደርጋችኋል ወንድሞች ህይወት አይደል? ነገሩ የሆነ ኢንተረስቲንግ ስቶሪ አለሽ ብሎክ የተደረግሽበት በምን ምክንያት ብሎክ አረገች ጠይቃሽ? እሺ ይሄናስ በአካል አይተኝ ብሎክ አረገች። ጸደይ ድምፁ ገብቶልኛል። አለ እኔ ወጣጸድቁ ቆይ በአካል እንዴት ተገናኛችሁ? ተቀጣጥራችሁ? በቃ አይቶ ያ ጥፍሯን ይላክልልሽ ኦ ሺት ናይት ላይ
ናይት ላይፍ ላይ አንተ ሰክሰህ ቀናየች ነበር ማታ በልቷት ማለት ነው። ቀን አይተው በፀሐይ እንዲነስ ያለች ዛሬ አንቺ ዋርሽ ከተላከልህ ላንብብልሽ። አንቺ እንትን በጣም ልክ ነው። እግዚአብሔር በፊት መልክ ኢምፐርሰን አይተው እንትን ብለህ ታውቃለህ? መድኃኒዓለም ብለህ ታውቃለህ? እንደዚህ ሞመንት አለሽ አለሽ? ለእኔ ሳይሆን ለጀለስ ኤክስ ነበረች ለእኔ ሳይሆን የጀለስ ኤክስ ጠበስኩ ሆናል አለ ጀለስ። አይተናት አናውቅም ኢምፐርሰን ስናያት ኧረ አይባልም መልክ ኧረ አይባልም ግን ይሄና አላወራንም ደግጠን ማለት ነው። አላወራንም ሁላችንም ጸጥተን ያለው እያየናት ለምን መሰለህ እሱ ከዛ በፊት የነበሩት ኤክሶችና እሷ ላይ ምን እንደነካው ነው ግራ ይገባል። አይ አንዳንድ እና ሰው አሁን ቦልኳታል ፐርሰናሊቲያቸው ቦልኳታል ለእኔ ሳይሆን ለሰው ብያለሁ። ኧረ በስመ አብ ቆይ የሆነ የጀለስ አንቺ ብለሽ ታውቂያለሽ? አዎ አይተሽ ኢምፐርሰን አውርተሽ ኢምፐርሰን እጭ ምናምን አልሽ? እጭ ሳይሆን በስመ አብ አቤት አምላክ ስራ። ኧረ ኦኬ ነው ቀልድ ነው። እግዚአብሔር እኔንም አንቺንም ሰራል ደብሊው የምር የጭዌ ነው ግን ብያቃለሁ። እኔንም ተብያቀ ይሆናል አይታወቅም። ሰው ኤክስፔክት እንትን ይሄ ካሜራ ላይ እንደ እኔ ጥሩ መልከ መልካም ታውቃለህ? አዎ ያውቃል። ኢምፐርሰን ሳይሆን ምንድን ነው እንዲህ በዚህ በትል ብታቀኝ ኮፍያ አድርጌ ምናምን ነው ኮፍዬ ነው ልክ እንዲነት ራምታውያል። እኔም ናቃል እኔም ኩርንስ አብረን አይደል ያለች ውይ ምናምን እንዲነህ እንዴ ምናምን በስመ አብ ያለች። እኔ አንድ ነገር ሴቭ የሚያደርገኝ ባይደው ቁመቴ ነው እንጂ ጋቢና ምናምን አስጨንቁኝ አያውቅም። እሺ እሺ ላብ ይሄ በጣም ያሳቀኝ ማለት ነው። አዶን ኢቭን ኖፋ ማለት አላውቅም ዝም ብላ ብሎክ ያደረገችው ከመሬት ተነስቶ ምን አውቃለሁ። አይጠይቅም እንዴ? ኧረ ብሎ የመጨረሻ ኮንቨርሴሽናቸው ምንድን ነው ነው እኔ እንጃ ግን እኮ ይዘለቻል የሆነ ሰዓታ ይሁን። በተለይ ደግሞ ድንዝዝ ያለ ኮንቨርሴሽን ላይ ኮንክ ሴቶች ጨከን ሲሉ ደስ ይላል። ማን እንትን አክስቷን ሳወራ ይዤ ምንድን አክስቷን ሳወራ ይዛኝ እንዴት ወደ እንዴ እኔ ይሄ እግዚአብሔር ይሄ እንትን አይደለም እንዴ ወዴት ዘሎ እንዴ አክስቷ ጩጬ ናቸው ነው ናት ማቹ አረበና አክስት ድረስ አለ ጩጬ አክስቶች ይኖራሉ። ግን አክስቷ ደብሊው ኧረ አክስትየዋን ቅርጥፍ አይበላም እንትን እኔ እንጃ። ይኸውልሽ ፋሚሊ እንትን ማስተዋወቅ ፌር ነው ብለሽ ታስቢያለሽ? ምን ገና ሪሌሽንሺፕ ላይ ሆነ ምን ፋሚሊዎች እኔ እንዳንቺ ይሄ ኮንቨርሴሽን እንትን ብለናል እኮ ፒስ ነው ብለሽ ታስቢያለሽ? አይ አሁን ላንቺ አሁን ሪሌሽንሺፕ ላይ ታስተዋውቂያለሽ? የትኛው ስቴጅ ላይ? እኔም የትም ይሁን ገና ሪሌሽንሺፕ ላይ ሆነ ታስተዋውቃለህ ወይ? አዎ ኢነሰንስ እኔ ቤት በጣም ቺል ናቸው። ስለ ቺልነት አይደለም አንተ ይኸውልህ አንዳንዴ ግን ማስተዋወቁ ጥቅሙ ምን መሰልሽ? እቤት ስትጠየቅ ማለት ነው ያንን ሪሌሽንሺፕ ፎከስ ማን ነው ሲሪየስሊ ትይዘዋል። ካስተዋወቅ ኢትስ በጣም ሲሪየስ የፈለገ ሲሪየስ ቢሆን የሚበቃ ሰዓት የሚበቃህ ነው። ካበቃህ ነው እነሱ የሚኖሩልህ ላይፍ እሱን አይደለም የምልሽ። አንተ አሁን የማታስተዋውቀው ነገር አለ። አሁን እኔም ቤት የማላስተዋውቅበት አንደኛ እንትን ማለት ነው አጎቴ የሚለው አለ። እኛ ቤት ከባድ ናቸው ይለመጣል አይደል? እና ግን ደግሞ ይኸውልሽ ምንም ይመጣል መሰለሽ እሱ ብቻ ሳይሆን አሁን ይሄ ቧልቱን አልኩሽ እንጂ ቤተሰብ ካስተዋውቅ you have to take ያችን የምታስተዋውቃት ልጅ ሲሪየስሊ። አንተና እሷ ብትባጣሱ ተባጣሳችሁ እነሱ የነሱ የሚያመጡት ነገር የለም። ግን ይኸውልሽ ግን ማለት ነው አይደለም በህይወት ላይ ማለት እኔ የማምነውን ነገር ልንገር። ይሄ ትክክለኛው ሰው ሲሆን ማለት ነው ኢትስ ኢዚየር በጣም
ምን ይሆናል ለማስተዋወቅም ምናምን ኢትስ በጣም ይዚያ መድኃኒዓለም ነው እኔ ትክክለኛ ሰውነቱን የምታውቀው ተጋብተህ 40 ዓመት ኖረህም እኮ ልትባጠስ ትችላለህ። ትክክለኛ ሰውነቱን የምትይው ነገር አይደለም። ምን ይሆናል መሰለሽ የፈለገ ቤተሰቦች ቺል ቢሆኑ ጸዴ ቢሆኑ ፈታ ያሉ ቢሆኑ ማለት ነው ከሁለተኛ ሴት በኋላ ትካልክ እንዴ ማለታችሁ የማይቀር ነው። ልጄ ምን ሆነ ማለቷ ማዘር የማይቀር ለምን መሰል ፋዘር ምን ይሆናል መሰል የመጀመሪያዋ ሴት በቃ ወችዲ ምናምን ተብሎ ትቀበላል። ከዛ ተባጠስ ምናት ይታዘንልሃል። እሺ ቶሎ እንድታገግም ሌላ እንድትጠብስ ምናት ትባላል። ያችን ጠብስክ እሺ ኮምፎርታብል ሆነ አይደለም አንተ ዳም አይደለም ይኸውልህ አንዴ የሰራው ስተት ድጋሚ አትሰራም። እመነኝ ይወስዳል። አሁን ስለኛ ነው ቤተሰብ ኮምፎርታብል ሆነ ብለህ ካሰብክ ስለኛ ነው የምናስበው ስለኛ ነው የምናወራው አይደለ? ስለኔና ስላንተ ነው እያወራን ያለነው። አንተ አንድ እኔ እስካሁን አላስተዋወቅኩም። እኔ አሁን ካስተዋወቅኩኝ አንድ የማስተዋወቃት ሴት አስተዋወቅኩኝ የሆነ ነገር ሀፕን አረገ ከዛ በኋላ ግን የምትመጣው ቸከስ የመተዋወቅ ቻንሷ ሬር ነው። በቃ ይሄ የመጨረሻው ፋይናል ስቴጅ በቃ እኔና እሷ ቤተሰብ ልንሆን ይዛን ስቴጅ ነው። በቃ የመተዋወቅ ቻንሷ ያ ነው የሚሆነው። ከባለፈው እንትን ግዴታ መማር አለብህ። እኔ በጣም ማምንበት ነገር ከፓስት ሪሌሽንሺፕ ይዛቸው የምትመጣቸው ነገሮች ማተር ያደርጋሉ። ጥሩም ሳይድ ሆኖ መጥፎ ሳይድም ትራውማ ይዘህ የምትሸክመው የምትመጣውም ነገር አለ። እሱ ላይ እስክታስተካክል ጊዜ ቢፈጅብህ ጥሩም ነገር መጥፎም ነገር ይዘህ ትመጣለህ። ዳስ በቃ ላይፍ እሱን ለማስተካከል ጊዜ ይፈጅብሃል ምናምን። በዛው ልክ ደግሞ ጥሩ ነገር ይዘህ መምጣት አለብህ። ይሄ መጀመሪያ የምታኮርንሳቸውን ነገሮች እዚህኛው ላይ ፊክስ ማድረግ አለብህ። ሰው ነህ በቃ ካለበለዚያ ይሄ ተመሳሳይ ሉፕ ላይ ነው የምትኖር። ህይወት ተመሳሳይ እንትን ነው የሚሆነው። በቃ እዛች ጋር እንትን ያልከውን ነገር እዚህ ጋር ከዛ በቃ ትኮርንሳለህ። ላይፍም እንደዛ ነው የሚሆነው። እኔ ማሚ ሳገባት ነው የምታውቂያት። አረ ነው አስተውቀታው እስካሁን አልጠበስኩም። ስጠብስ ሳገባት ነው የምታውቂያት እንጂ አታውቂያት። ይቅርታ ዝራዝራ እኔ እንኳን ችግር አላስተውቀታለሁ። ፈለገ እንትን የሰርጌ ቀን ነው የሚያዋት። አተ ደግሞ ይፑሽት በጣም ይፑሽት መድኃኒዓለምን ይፑሽት በቃ የሰርጌ ቀን አንተ እኮ በሷ ቆይ ዝም በል ከባድ ጥያቄ አለኝ። ቆይ አንተ እሷ ላይ እንደዚህ ብሎ ነገር የለም። አታየኛ ፖድካስት ነው። ቆይ አንተ እኔ ነኝ የምሸኘው ወደ እንትኛለህ እንዴ? ስሚ ቆይ ልንገርሽ በሷ ሳይድ እንትን እንደሚያመጣ ታውቂያለሽ? ምን ጥርጣሬ እግዚአብሔርን እንዴት ቢያፍርብኝ ነው ወይ ምናምን ይመጣል። እመኒ ከሆኑ እንትኖች በኋላ ከሆኑ ጊዜያቶች ካወቋት ማለት ነው እንደማላፍርባት ትወቅ። በዛ አጋጣሚ ንገራት። እናት አባቴን አይደለም መጠበቅ ያለባት። ካፈርኩባት የኔ እንኳን ተገላግለ የብሬ ነው ከቤተሰብ ይልቅ ማለት ነው ጓደኞቼ ነው ብፈራው። የኔ እንኳን ተገላግለሻል። ጓደኞቼ ልፈራ እንትን ብቻ እናት ምናምን ሳይድ ነው ያለኝ። አባት ሳይድ ስለሌለኝ አንድ ቆጣሽ የለም ይገላብጥ እናቴ ከፍ አድርጋ ነው ማደሩ ጸደይ ነች። የኔ እንኳን አያሳስብም። ሌላ ስቶሪ አለሽ? ባንቺ ሳይድ ስቶሪ ልንገርሽ ምን አለ መሰለሽ። እሺ አንቺ በጣም ጥሩ ነገር እያወራሽ ነው። ግን መድኃኒዓለምን ሲሪየስ ቶፒክ እያወራን ይሄኛውን ኢሞጂ ላኩላት ቦለከችኝ። ኢሞጂ ይልሽ እዚህ ጋር እናስገባላችኋለን። ይሄን ኢሞጂ ይሄ ምንድነው? የጆከር ኢሞጂ ነው። ይሄ የቀልድ ነው። የቀልድ ኢሞጂ ነው። ይሄ የቀልድ ኢሞጂ ምንድነው? እናስገባላችሁና ነገር ይሄ ላኩላት ቦለከችኝ። አይ እንትን ምን አረገ እንዴ? እሺ አድል ልጨምርልሽ። ቶልሂም አግሊ እንደሆነ ነግሬው ከዛ ቦለከች እሷ ነገረችው። አንተ ታስጣላለህ ብትባል አንተ አልቦልክም። እኔ አልቦልክም እንዴ ራስን ቆይ ስንት ስማኝ ራስን በጥሩ ቀንና በመጥፎ ቀን ስንት ሬት ታደርገዋል? አልገባኝም። እኔ እንጃ እንዴት ነው አሁን ለምሳሌ አሁን ከምን አንፃር ነው ራሴ አይደለም ማረገው እንዴ? እኔ አሁን የሆኑ ቀኖች አሉ አንተ ግምነኝ የምልበት አንተ አራለፈ በጣም ከስቻለሁ አረ እንትን ነው መስሎ ምናምን እንዲህ ያልኩኝ ምናምን ይመስለኛል። አንዳንድ ቀኖች አሉ። አንዳንድ ቀኖች ደግሞ ዘነበትኩኝ አላ በቃ አረ እኔ ቀሽትላ ነኝ ምናምን ባል
መድኃኒዓለም ኧረ እኔ መስታወት ታያለሽ እኮ አንቺ። እኔ አለኝ ቀኖች ግን አለኝ። እኔ ግን አሁን ከዛ ነገር አሁን በህይወት የተማርኩት ከዛ ነገር እኔ አቬሬጅ ሰው ነኝ። በጣም ግመኛ ፊት የለኝም። አቬሬጅ ሰው ነኝ ብዬ ነው የማስበው። አንተ ራሱ እንዴት እንትን እንደሚላየው መድኃኒዓለም እኔ አልደበርኩም አልኩህ እኮ ፌሚኒን ባህሪ ያሉ ብልጭ ቢልበት ኧረ እግዚአብሔር ግድጽ ይባለ። አሁን ደግሞ ራሴ ቆንጆ ኖ ቁንጅና አይደለም አቬሬጅ ሰው ነኝ። በቃ አቬሬጅ ሰው አይቶኝ አይለኝም። ሰው አይቶኝ ዋው ሲያምር አይለኝም። ሰው አይቶኝ ሰው ነው በቃ። እሱማ ሰው አይቶ ሁሉም ሰው ነው። እንትናን አይተህ ለምን ሰው እንደ ሰው እንትና አልኩት። ሰው ነች ዝም በል ሰው ነች እስቲ አየህ ሰው ነች ግን የኔ ግን የለው ምንድነው በቃ አየህ አጋ ፖይንት አይደለ። እሺ ንገረኝ አሁን ስቶሪ ብሎ ካረገኝ ነው። እሺ እዚህ ይሄንን ሳነበው ወደ ራሴ አግሊ ለአማርኛ ቃሉ የትኛው ይመጥናል? መልከጥፉ አይደለ እንጂ ማያምር ኖርማል መልከጥፉ። እሺ ልንገርሽ አሁን ከዚህ ጋር የሚያደርግ ስቶሪ ልንገርሽ። ሶሻል ሚዲያ ላይ ፖስት አረኳትና ፖስት ያረኳት ፎቶ ላይ ፎቶ ያልተመቸኝም ፖስት ያረከኝ ብላ ብሎክ አረገችኝ። ምንድን ለምን ላከችለት? እንዳይሆን ፕሮፐር ያልሆነ ፎቶ ከሆነ እሺ እንጂ ወይ ኢንሴኪዩር ነች ይሆናል ምናምን እንጂ እኔ እንጃ። አተ በራሷ ፎቶ ታፍራለች። አዎ አየህ ትራውማ አንተ ያውቃል እግዚአብሔር አይደፍረው ቢጠብሰው እኮ አንተ ማን እንደሆነ አንነግራችሁም ስሙን እንዳጠራ አንተ ግን አየህ ግን እንትን እንደሆነ ትራውማ አንተ ሌላ እያጫወተች ነው ማለት ነው የሚሆነው። ሌሎች ግን አይደለ እንዴ ይሄ የመጨረሻ ስቶሪ ያለኝ ልገራችሁ። ብሄሯ አላወኩም ነበረ በብሄሯ ቀለድኩኛል። ጋዴ እረላሽ ማይታው ይሄ አሁን የነገርኳችሁ ስቶሪ እኔ ላይፍ ላይ ራሱ እንትን አድርጓል። የሆነች ማናቃት ልጅ ፊት ስለማይሆን ብሄር ቀልደን ሺጋው ፊንድድ አይደረግም ባይዘው ማለት ነው። ለኝ እኮ አለች። ለኝ እኮ እኮራበታለሁ እኮ አለች። አይ ግን ሌሰን አሁን ለወጣቶች ሌሰን ማለት ነው ከሰርክላችሁ ውጪ ማለት ነው። የሰርክላችሁን ቀልድ አይቀልድም በቃ እኛ ሰርክላችን ላይ ይሳቅልናል ብለን ቀልደን ሺጋ ኦፌንድድ ምናምን እንዴ ይሄ እኮ እንዴ ነኝ እኮ ነው ያለችው። እንዴ ስለሱ ቀልድክ ያበረ ቶፒክ ነው። ሞር እናንተ ስቶሪ ካላችሁ ከታች ሼር አድርጉን። እንዴ ስለ እንትና ባለፈው ስለ እንትና እንድናወራ ፈልጌ ነበር። ስለዛ ቫይራል ስለወጣው ልጅ ብናወራ ደስ ይላል። እንትን ማን ነበረ ስሙ? ቫይራል የወጣው ልጅ ያ ስለ ከነሱ ልብሶች የትኛው የምትለብሺው ሚሊየን ጠቅላላ የትኛው ጎሞ ክሊን ማዳበሪያ ከምለብስ ይሻላል። ማዳበሪያ ከምለብሽ ጎሞ ክሊን ያቃጥላል። ፀሐይ ሲለ ግን ጎሞ ይሻላል። ቅርናትስ ትቀረናለህ። ደግሞ ደስ የሚለው ጎማ ሲሆን ነው። ምን ታረጓል? ጸዴ የሆነው እኮ ጎማ ስለሆነ ነው እንጂ ያንን ዲዛይን በጨርቅ ተቀይሮ ያለ ነገር እና ባላንሲያ ግን ትልልቅ እንትን አትራክት ያደረገው ያ በቀይተው ጎማው ስለሆነ ማዳበሪያ እነሱ የሆነ እብድ እንደ ከመደበኛ ሰው ወጣ ብለህ እብድ ስትሆን ይወዳል። እንደ አንቺ ሾፌው ጠቅላላ ሚሊየን ክሊን ናቸው የሚሰራቸው። የገባው ይመስል ገብቶታል ብለህ ታስባለህ? እኔና እሳት ያየነው ነገር ማንን ፎሎ እንደሚያደርግ የተሻለ አይሆነ አሪፍ እኔ የሆነ ማኔጅመንት ነገር ከዛስ ምን አበሳጨ መሰለሽ? ጠቅላላ ኢንፍሉዌንሰሮች ተፍተከል ይሉበት ዋንስ ዩ ጌት ቢገር ማለት ነው። እሳት ዋንስ ዩ ጌት the clown ዋንስ ዩ ጌት እንትን ማለት ሁሉም ያጎወደዳል። በጣም ደባሪ በጣም ይኸውልህ ኢትስ ናቹራል። አዶናይ አሁን ኢትዮጵያ ላይ አዶናይ ትልቁ ኢንፍሉዌንሰር ነው አይደል? እሱ ይፈልገዋል። እመነኝ ጎረቤቴ ያለው ጎረቤቴ when you get bigger it's natural። ቆይ እኛ የሆነች ዲስከቨሪ ያደረግናት ነገር ስላለች ነው እንደዛ እና ይዝ በጣም he's becoming international። አንዱ የውጭ ኢንተርናሽናል አይቶ ነው ያፈየረው። ኮሜንቶቹ ልጁ ገብቶታል። አዎ እሳት ቀይ እሳት እሺ ለማንኛውም ያበደ ኤፒሶድ ነበር ተመችቶኛል። ቆይ ልንገርሽ ስለ እንትን አላወራችሁም ብሎ ባለፈው ተላ ካሜራውን እየጠበቀ ነው ሊንሱ ታች ቁጭ ብሎ እኮ ገባኝ። የማ መሰለሽ ሳውንድ ልከው ሊሳናውራ ከመቀር
ስለ ንቃተ ህሊናና ስለ ጆን አላወራንም። ባለፈው ተናከል ምን ነው ሳትወሩት ነው ያለው። ብገባ በጣም አይ ላቭ ቦክስ። ማን ይጠብሳል? ንቃተ ህሊናና ጆ እንመድብ እስቲ። ማን ይጠብሳል? ጆ ጠብሳለች ቢያስ። ይኸውልህ እኔ ምን ፈራው የኮረነሰ ፋይት ነው ምን ሊሆን ይችላል። የኮረነሰ ፋይት ሊሆን ይችላል። አሮን ቲንክ ደግሞ ጁጁትሱ እውነት ለመናገር ፕሮፐርሊ ማለት ነው አንዱ ከባድ ነገር ካረገ በጣም በአጭር ደቂቃ ውስጥ የሚያልቅ ጌም ነው ሊሆን ይችላል። ከዛ ችግር የለውም ሰው ኤክስፔክት እንዳረገው እንትን ፍስፍስ እኔ አሁን ደስ የሚል ቢደማሙ ራውንድ ያለው የሆነ ፊቱ ቢፈርስ ምናምን ነው ደስ የሚለኝ። አንደኛው ባይ ዘ ዌይ ማለት ነው ከተኮ ነው እኔ ኤምኤምኤ ማለት ነው ቀድሞ ጥርሱ ካለው አለው ማስተር ያደረገው ለመጣል እኮ ከዛ የሚያስጠላ እስቲ ይሁን ጥሩ ነገር ምን ነገር ከዛ ደግሞ መግቢያው በእርግጠኝነት ብዙ ነው የሚሆነው። ኩርንስ ባይሆን እኔ ከነሱ ያጓጓኝ ከነሱ ውጪ ያሉት ቦክሰኞች ሪል ቦክሰኞች ናቸው። ፌደራል እና ፖሊስ ሰምባዲ ከዛ ቢፋቸውን ሰምተዋል እገልሃለሁ አንተ ምን አለ የነሱን ነው ከነዛ በላይ ለማየት በጣም በጣም ማለት ነው ይሄን ነገር የሰሩት ሰዎች በጣም ይችላሉ። በጣም በቃ የቦክስን እንትን በጣም በቃ ኢንፍሉዌንሰር ቦክሲንግ ማለት ነው የቦክስን እንትን በደንብ ያነሳዋል። በቃ እመነኝ በደንብ ያነሳዋል። በቃ አሁን ለነ ንቃተ ህሊናና እንትና ስንል ሪል ፋይተሮች እናያለን። እኔ ቦክስ በጣም እናያለን እና መቀጠል ማለት አሁን ሌላ አሁን እኔንም ብትጣሉኝ በኔ ኪሎ አይገኝም ግን መጣላት እኔ ሴቶች ካላችሁ በችኔ ኪሎ እጣላለሁ የምር እጣላለሁ። ካምፕ ተሰጥቶኝ ምናምን አንቺ ሴት ቦክሰኞች ይጠረጥሙሻል ይመቱሻል ማለት ወንዶቹን ይመታሉ እኮ አንቺ በጣም ነው የሚመታው ወንዶቹን እመታቸዋል እንዴ አታናንቁ ኪሎ ትበልጣለች። እሺ ብቻ ለማንኛውም ያበደ እንመድብበታ። እሺ ማን እንት ያለሽ ንቃተ ልትይ ነው እንዴ መሰለኝ እኮ ዳር ልትይ በአንዳንድ ሺህ ግቢ ንቃተ አንቺ እኔ ጆ አንዳንድ ሺህ ግን እንትን በጁጁትሱ ኖካውት ካረገ አይቻልም። ምን አገባኝ ፋይት በቃ ታፍቶበትም ያሸንፈው ምን አገባኝ አይደለ እሺ ሳይሆን በፋይት ተጠባብሶ እሺ ጁጁትሱ የሌለበት አንዳንድ ሺህ በቃ እሺ አይደለም እሺ አንዳንድ ሺህ ብር እንትን ብለናል። ይመቻች። ያበደ ኤፒሶድ ነበር። ሙዚቃ ቴዲ አፍሮን ስሙ። ሙቪም ሪኮሜንዴሽን የለንም። ቴዲ ሳምንቱ